የቡርኪና ፋሶ ጁንታ መሪ ለምን የዓለምንና የአውሮፓውያንን ቀልብና ልቦችን ገዛ? የ37 ዓመት ካሪዝማቲክ የቡርኪና ፋሶ ወታደራዊ ገዢ ካፒቴን ኢብራሂም ትራኦሬ ሀገሩን ከምዕራባውያን ኢምፔሪያሊዝምና ኒዮ ቀኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ ፓን አፍሪካኒስት መሪን ስብዕና በጥበብ ገንብተዋል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተናግድ የኖሩ አድናቂዎቹ እንደ ቡርኪና ፋሶ የራሱ ቶማስ ሳንካራ ማርክሲስት አብዮተኛና አንዳንዴ አፍሪካ ቼ ጉቬራ እየተባለ የሚጠራው የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ ሀገራት ፖለቲከኞችና ደራሲያን እንኳን ሳይቀር ይህ ነው ሰውየው እሱ ነው ሲል ኮንትሮል ሪክሰስ የዓለም አማካሪ ድርጅት ከፍተኛ ተመራማሪ ቤቨርሊ ኦቺንግ ለቢቢሲ ተናግረዋል። እሳቸው መልእክቶች አሁን የምንኖርበት ዘመን ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት ጥያቄ ውስጥ የገቡበትና ለምንድን ነው እዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት ስትል ተናግራለች። እንደ አውሮፓውያኑ አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ ቅኝ ግዛቷን ፈረንሳይን ከሩሲያ ጋር ጠንካራ ወዳጅነት እንድትመሰርት ይህም የሩሲያ ፓራሚሊታሪ ብርጌድ ማሰማራትን ይጨምራል እና የግራ ክንፍ የኢኮኖሚ ፖሊሲዎችን አጸደቀ። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ጭምር ያካትታል። የውጭ ኩባንያዎች በአካባቢያዊ ስራቸው ላይ 15% ድርሻ እንዲሰጡትና ክህሎቶችን ለቡርኪናዊ ሰዎች ማስተላለፍንም ጭምር ይጠይቃል። ኢብራሂም ትራኦሬ 37 ዓመቱ ትንታግ መሪ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ያደረገው የቅርብ ጊዜ ኢንቨስትመንት በሚያዝያ ወር መገባደጃ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይም ተፈጻሚ ሆነዋል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ በሰየመው አካል ጁንታ በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ጁንታ ብለው የሚጠሩት የምዕራባውያን መሪዎች ቢሆኑም እሱ ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። በአውስትራሊያ ዋና መስሪያ ቤት ሳራማ ሪሶርስ በቡርኪና ፋሶ ላይ የአሰሳ ፍቃድ ማውጣቱን ተከትሎ በቡርኪና ፋሶ የፍርድ ሂደቶች በ2024 መገባደጃ ላይ ጀምረዋል። እነሱ እንደሚሉት የጁንታው መንግስት ከዚህ ቀደም በለንደን በተዘረዘረው ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን አገር አቀፍ አድርጓል። ባለፈው ወር ተጨማሪ የውጭ ሀገር ፈንጂዎችን ለመቆጣጠር ማቀዱንም ተናግረዋል። በደቡብ አፍሪካ የጸጥታ ጥናት ተቋም ተመራማሪ ሄኖክ ራንዲ አይኪንስ ለቢቢሲ እንደተናገሩት የትራኦሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል ይላሉ። ሚስተር አይኪንስ እሱ አሁን በመከራከሪያነት በአፍሪካ በጣም ተወዳጅ ነው፣ ካልተወደደም ፕሬዝዳንት ነው ይላሉ። የእሱ ተወዳጅነት አብዮታዊ ምስሉን ለማጠናከር የታቀዱ ብዙ አሳሳች ጽሑፎችን ጨምሮ በማህበራዊ ሚዲያዎች እንዲስፋፉ ተደርጓል። እንደ አርኬሌ፣ ሪሃና፣ ጀስቲን ቢበር እና ቢዮንሴ ያሉ የሙዚቃ ኮከቦች በአይ የመነጩ ቪዲዮዎች በዘፈን ሲሞቱ ታይተዋል። ምንም እንኳን ምንም ያደረጉት ነገር ባይኖር ወይዘሮ ኦቺንግ እንደተናገሩት ትራኦሬ እንደ አውሮፓውያኑ አቆጣጠር በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በነቀሉ ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቆሙ በማለት የአፍሪካውያንን ቀልብ ስበዋል። ይህ ንግግር የትራኦሬ ፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ትራኦሬ በሁለተኛው ዓለም ጦርነት የሶቪየት ናዚ ጀርመንን ድል ያደረገችበትን 80ኛ ዓመት ለማክበር ባለፈው ሳምንት በሩሲያ በተካሄደው መታሰቢያ ላይ ተገኝቷል። እሱ ከጎረቤት ማሊና ኒጀር የመጡ ወታደራዊ መሪዎች ጋር በሽብርተኝነትና ኢምፔሪያሊዝም ላይ የሚደረገውን ጦርነት በማንኛውም ዋጋ ለማሸነፍ መነሳሳቱንም
በኤክስ ላይ አጋርተዋል። ለንግግራቸው ምስጋና ይገባውና በማህበራዊ ሚዲያ ዘመቻ በመገፋቱ ይግባኝ በአፍሪካ አሜሪካውያንና ጥቁር ብሪታውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ወይዘሮ ኢቾንግ ጠቁመዋል። ባለፈው ዓመት መጨረሻ ላይ ስለሱ በኤክስ ላይ እንደለጠፈው ጉልበቱንና ልቡን ምን ያህል እንደሚወደው በመናገር ተሳለቀ። ቢሆንም ትራኦሬን እንደ ቡርኪና ፋሶ በመጥቀስ ስማቸውን በመቀላቀል ተሳለቁ። ነገር ግን የፈረንሳይ ፕሬዝዳንት ደጋፊ አይደሉም፣ ትራኦሬ በራስ ፓን አፍሪካውያን ነን በሚሉ በኒዮ ኢምፔሪያሊስቶች መካከል ያለው የባሮክ ጥምረት አካል እንደሆነ ገልጸውታል። ኢማኑኤል ማክሮን እንደ አውሮፓውያን አቆጣጠር በ2023 ባደረጉት ንግግር በአፍሪካ የቀድሞ የፈረንሳይ ቀኝ ግዛቶች መፈንቅለ መንግስት እንዲቀሰቀሱና በሉዓላዊነትና በቀኝ ግዢዎች ብዝበዛ ላይ የቆዩ ክርክሮችን በግብዝነት በመቀስቀስ የከሰሷቸውን ሩሲያና ቻይናን እያጣቀሱ ነበር። ትራኦሬ 10 ዓመታት የዘለቀውን የእስላማዊ አመፅን ለማስቆም የገባውን ቃል ባይፈጽምም የጎሳ መከፋፈል እንዲባባስና አሁን ባንዶ ሰላም ወደ ነበሩ እንደ ቤኒን ላሉ ጎረቤቶችም ተዛምቷል። የሱ ምዕራባውያኑ እንደሚሉት ጁንታ ተቃዋሚዎችን፣ ሚዲያዎችንና ሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን በመጨፍለቅ ከጂሃዲስቶች ጋር በሚደረገው ጦርነት ግንባር ላይ በመላክ ተቺዎችንም ጭምር ቀጥፈዋል። ስለ ኢብራሂም ትራኦሬ ይቀጥላል። የዓለም አቀፍ ቀውስ ቡድን የአፍሪካ ምክትል ዳይሬክተር ሎርናልድ ዲፓይን ትራኦሬ እንዲህ ያለውን ድጋፍ ያዛል፣ ምክንያቱም ወጣት ህዝብ ባለበት ሀገር ውስጥ ወጣት ነው፣ አማካይ ዕድሜውም 17.7 ዓመት ነው ይላሉ። እሱ ሚዲያ አዋቂ ነው። እናም ያለፈውን ታሪክ የሳንካራ ሪኢንካሬሽን አድርጎ አዋቂነቱን ለመንገባት ይጠቀማል ሲል ለቢቢሲ ተናግሯል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ ወደፊት ጊዜ እንዳለ እንዲሰማው ማድረግ እዛ ጨዋታ ላይ በጣም ጥሩ ነው። ሳንካራ 1983 በ33 ዓመታቸው በመፈንቅለ መንግስት ስልጣን ላይ ወጡ። ባታገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን ሰብስቦ ከ4 ዓመት በኋላ በሌላ መፈንቅለ መንግስት ቡርኪና ፋሶን ወደ ፈረንሳይ የፖለቲካ ምህረም እንድትመለስ ትራኦሬ ስልጣን እስኪጨብጥ ድረስ ተገደለ። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር ኳያሴ ኦኒንግ የወታደራዊ መሪው ተወዳጅነት በአህጉሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለው ፖለቲካ ለውጥ ያሳያል ብለዋል። ለአውሮፓውያን አቆጣጠር በ2024 በአፍሮሜትር 39 ሀገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል፣ ምንም እንኳን በጣም ታዋቂው የመንግስት ቅርጽ ሆኖ ቆይቷል ይላሉ። ፕሮፌሰር አኒንግ ለቢቢሲ እንዲህ ሲሉ ይናገራሉ። ዲሞክራሲ ለወጣቶች ተስፋ መስጠት አልቻለም። ትራኦሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እየያዘ ነው ብለዋል። በድህረ ነጻነት ዘመን እንደ ጋናዊ ኳሜ ንክሩማ እና የዛምቢያው ኬኔት ካውንዳ ያሉ መሪዎች በነበሩበት ወቅት ነው እና በኋላ ዘመን ከሳንካራና ከጋናው ጄሪ ራውሊንግ ጋር በ1979 መፈንቅለ መንግስት በዚያን ጊዜም በጣም ተወዳጅ ነበሩ ይላል። ኢብራሂም ትራኦሬን ከቀደምቶቹ ጋር ሊያመሳስሉት ሲሞክሩ በጃንዋሪ ወር የጋና ፕሬዝዳንት ጆን ማሃማ በተመረቀበት ወቅት ትዕይንቱን የሰረቀው ትራኦሬ ነበር። ጦር ድካም ለብሶ በእጃቸው ላይ ሽጉጡን ለብሶ ሲደርሱ ፕሮፌሰር አኒንግ ቀድሞውንም 21 የሀገር መሪዎች ነበሩ፣ ነገር ግን ትራኦሬ ወደ ውስጥ ሲገባ ቦታው አበራ። ፕሬዝዳንቱ ጠባቂዎች እንኳን ተከትለው ይሮጡ ነበር ይላል። እውነቱን ሲያስታውሱ ትራኦሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫ በማጭበርበር ለስልጣን የሙጥኝ ለነበሩት የሀገሪቱ መሪዎች በጣም ተቃራኒ ምስልን አቅርበዋል። ትራኦሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም ክፍት ፊትና ትንሽ ፈገግታ ያለው ነው። እሱ ደግሞ ኃይለኛ ተናጋሪ ነው። እናም ራሱን እንደ የህዝብ ሰው ያሳያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱን በሚያሳይ መልኩ የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውታል። በኤፕሪል መጀመሪያ ላይ በሰጠው መግለጫ IMF ምንም እንኳን አስቸጋሪ ሰብአዊና ደህንነት አካባቢ ቢኖርም ኢኮኖሚው በ2025
ጠንካራ እንደሚሆን ይጠበቃል እና ገዢው አካል የሀገር ውስጥ ገቢን በማሳደግ የህዝብ ደሞዝ ሂሳብን በመያዝ በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣውን ወጪ በመጨመር የሚያስመዘግን እድገትም ጭምር አድርጓል ይላል። የዓለም ባንክ የዋጋ ግሽበትን በተመለከተ በ2023 ከ0.7% ወደ 4.2%፣ በ2024 ወደ 4.2 ከፍ ብሏል። ነገር ግን በቀን ከ2.15 በታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ የደህንነት መጠን በዘርፉ በጠንካራ እድገትና አገልግሎቶች ምክንያት በ200ኛ ነጥብ ወደ 24.9% ዝቅ ብሏልም ይላል። ዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ዘገባዎች ቢኖርም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ግን ቀዝቃዛ እንደሆነ ያመለክታል። የቅርብ ጊዜ ምሳሌው ዩኤስ አፍሪካ ኃላፊ ጀነራል ማይክል ላንግሌ ትራውሬ የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎቹ ጥበቃ እየተጠቀመበት ነው የሚለው አባባል ጭምር ነው። እሱም ትራውሬ አደገኛና ዲክታተር ነው ሲሉ ይወነጅሉታል። ይህ የአሜሪካንና አንዳንድ የአፍሪካ ሀገሮችን የረዥም ጊዜ እይታ የሚያመለክት ይመስላል። የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራውሬን እያባበሉትም ይመስላል። የወታደራዊ ገዢው ምስል በ2023 የአገሪቱን ሉዓላዊነት ለማስመለስ ፈረንሳይ ወታደሮችን ያባረረ መሪ ጭምር ነው። ጀነራል ላንግሌ በኤፕሪል ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግኖቻቸው እየተደበደቡ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ብጥብጥም ጭምር አስነስተዋል። ብዙም ሳይቆይ የቡርኪናቤው ጁንታ የመፈንቅለ መንግሥት ሴራ እንዳከሸፈ ሲናገር ሴረኞቹ በአጎራባች አይቮሪ ኮስት ውስጥ መገኘታቸውን በመግለጽ ጄኔራል ላንግሌ ወደ አይቮሪ ኮስት ማቅናታቸውንም ጭምር ብዙ ሚዲያዎች ሲዘግቡትም ተስተውለዋል። አይቮሪ ኮስት በበኩሏ ምንም አይነት ሴራ ላይ እንዳልተሳተፈች ስትገልጽ፣ ዩናይትድ ስቴትስ የአፍሪካ ኮማንድ ፖስት በበኩሉ የጀነራል ላንግሌ ጉብኝት የጋራ የጸጥታ ችግሮችን ለመፍታት አመፅ አክራሪነትን ጨምሮ ላይ ያተኮረ ነበር ሲልም መግለጫ አውጥቷል። ሆኖም ጁንታው ኢብራሂም ትራውሬ በቡርኪና ፋሶ ዋና ከተማ ካደረገው ትልቅ ስብሰባ አንዱን በማዘጋጀት አጋጣሚውን በመጠቀም ኢምፔሪያሊስቶችና ላኪዎቻቸው ካፒቴንን ከስልጣን ለማውረድ እየሞከሩ ነው የሚል ስጋትም ተጭሮ ነበር። ኮሊን ፓውን ስለዋሸ ኢራቅ ወድማለች፣ ባራክ ኦባማ ዋሽተዋል፣ ጋዳፊ ተገድሏል፣ በዚህ ጊዜ ግን ውሸታቸው በእኛ ላይ ተጽዕኖ አያሳድርም ሲል አንድ ተቃዋሚ ሙዚቀኛ ኦሲቢ ጆሃን አሶሺየትድ ፕሬስ ዜና ወኪል ተናግረዋል። በተመሳሳይ ቀን ለንደንን ጨምሮ ከትራውሬ ጋር የመተባበር ሰልፎች ተካሂደዋል። አዲሲቷ ቡርኪና ፋሶና አዲስ አፍሪካ ራዕያቸውን ስላካፈሉላቸው ያለውን አድናቆት ለመግለጽ በፈረንሳይና በእንግሊዝኛ ቋንቋዎች በመለጠፍ ወደ ማህበራዊ አውታር መረቦች ወሰደ። አክሎም በአንድነት ኢምፔሪያሊዝምንና ኒዮቀኝ አገዛዝን እናሸንፋለን፣ ነፃ የተከበረችና ሉዓላዊ አፍሪካ ሲሉ መፈክራቸውን አሰሙ። ለወጣቱ ካፒቴን ነገሮች እንዴት ይቋረጣሉ ብሎ መናገር ባይቻልም እሱ ከማሊ ኒጀር ወታደሮች መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አናግቷልና ሌሎችም ግዛቶች የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የእነሱን አርአያነት ተከትለዋል። ኢብራሂም ትራውሬ ሲቀጥል ሶስቱ ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣት የራሳቸውን ጥምረት ፈጥረው ወደ ሀገራቸው በሚገቡ ሸቀጦች ላይ የ0.5 ቀረጥ እንደሚጥል በማወጅ የራሳቸውን ጥምረት ፈጥረዋል። ሚስተር አኪንስ ትራውሬ ከሌሎች ሊማር እንደሚችል ጠቁመው ራውል ግልስ በ32 ዓመቱ በጋና ስልጣን ሲይዝ ጁኒየር ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርስ ትቷል ሲሉም ይወቅሱታል። ዘላቂ ዲሞክራሲ ለመፍጠር ቢረዱም ሙስናን ማስቆም ግን አልቻለምም ሲባል በተደጋጋሚ ስሙ ይነሳል። ለዘላቂ ቅርስ ሚስተር አኪንስ እንዳሉት ትራውሬ ሰላምን በማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደር ለማምጣት ስልጣንን ግላዊ ከማድረግና ተቃውሞዎችን ከመምታት ይልቅ ትኩረት መስጠት አለበት ሲሉ አክለዋል። ኢብራሂም ትራውሬ የ37 ዓመት አዲሱ ቶማስ ሳንካራን የዳሰስንበት ፕሮግራም ይህንን ይመስል ነበር። ተምሳሌት ሚዲያ ወደ እናንተ ከአንድ ዓመት በኋላ ተመልሷል። ሰብስክራይብ፣ ሼር፣ ላይክ በማድረግ አጋራነታችሁን አሳዩን። በተለያዩ
ዓለም አቀፍ አህጉራዊ የፍቅርና እንደዚሁም ፖለቲካዊ ታሪኮች ወደ እናንተ መድረሳችንን እንቀጥላለን። እናመሰግናለን።